ጥቅምት 2 ዕለተ እሁድ የማለዳ ጸሎት። እግዚአብሔር ስለዚህ ጊዜና ስለዚህ ሰዓት እናመሰግናለን። ቸርነትህ ምሕረትህ ዘላለማችን ስለተቆጣጠረው እግዚአብሔር ሆይ ካንተ የተነሳ ካንተ ስላልጎደልን ከክብር ስላልጎደልን እግዚአብሔር እግሮቻችን በቤት ስለተተከሉ እናመሰግንሃለን። በቸርነትና በምህረትህ እንጂ እንደ ጠላት ሐሳብ ቢሆን እንደ ጠላታችን እቅድ ቢሆን እነዛ ወጥመዶች ይዘውን ባስቀሩን ኖሮ እነዛ ያሳደዱን ጠላቶች አግኝተውን በገደሉን ኖሮ ባጠፉን ኖሮ ታሪካችን የቀጠለው ካንተ ብርታት እንጂ ከኛ አይደለም። ስለዚህ እናመሰግንሃለን እግዚአብሔር ሆይ እንደ ልጆች ተንከባክበህ ንስር ልጆቿን እንደምትጋርደህ አድነህን ጠብቀህን ይህንን ዘመን ተሻግረን ደርሰናልና እናመሰግንሃለን። አሁን ደግሞ እንደ ቃል እጸልያለሁ። አባት ሆይ መዝሙረ ዳዊት 23 ላይ እንደዚህ ይላል፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛልና በእግዚአብሔር ቤት ለዘላለም እኖራለሁ። አባቴ በጌታ በኢየሱስም እንደዚህ ቃል እንጸልያለን። መልካም እረኛችን እግዚአብሔር የሚያስፈልገንን የማታሳጣን አምላክ ኢየሱስ ክርስቶስ እንጸልያለን። ስለምትሰማን ወደ አንተ እንጮኻለን። አባዬ በኢየሱስ ክርስቶስም በለመለመ መስክ ታሳድረን ዘንድ በጌታ በኢየሱስ ክርስቶስም እንጸልያለን። ሁሌም በረከት ባለበት፣ ሁሌም ሰላም ባለበት፣ ሁሌም በደስታ ምንኖርበት ያንተ በረከት አምላኬ እግዚአብሔር ሆይ ሐዘን በውስጧ የላትም። ያንተ በረከት ሕያው ነች። ያንተ በረከት የምታጽናና ነች። አንተን ይዞ የሚወድቅ ነገር ግን እግዚአብሔር ሆይ የሚወድቅ የለም። ታስቀጥላለህ፣ ታስኬዳለህ። የለመለመ መስክ ላይ ያደጉ ሕዝቦች እግዚአብሔር ሆይ ይጠቅማሉ። አንተን የሚተማመኑ እግዚአብሔርን የሚታመኑ ይጠቅማል። ተምሳሌ በጌታ በኢየሱስ ክርስቶስም በለመለመ መስክ ታሳድረን ዘንድ እግዚአብሔር በኢየሱስም ሁሌም ለም በሆነ ክረምትና በጋም በማይጠበቅ በረከት እንደተባለ በኢየሱስ እጸልያለሁ። በእረፍት ውኃ ዘንድ ይመራኛል እንዳለው ጌታ እግዚአብሔር ሆይ እረፍት የበዛበት ሕይወት በሕይወታችን መሆን እንዲጀምር በኢየሱስ ክርስቶስ እጸልያለሁ። እረፍት የበዛበት ሕይወት፣ መቅበዝበዝ የሌለበት ሕይወት፣ የሚሰማኝ ግን በሰላም ይኖራል፣ በሰላም ይቀመጣል ተብሎ እንደጻፈ አባዬ በኢየሱስ ክርስቶስም በእረፍት ውኃ ዘንድ ትመራ ዘንድ በእረፍት ሕይወታችንን ጨርሰው ዘንድ እግዚአብሔር በአንተ በመተማመን እንኖር ዘንድ ነፍሳችን ትመልሳት ዘንድ ስለ ስምህ በጽድቅ መንገድ ትመራን ዘንድ እንጸልያለን። እግዚአብሔር በሞት ጥላ መካከል እንኳን ብንሄድ አንተ ከኛ ጋር ስለሆንክ አንፈራም። በትርህና ምርኩዝህ እነርሱ ያጽናኑናልና አባዬ ዛሬ እንዳንፈራ የሚያደርገን ባለፍንበት ሁኔታ ውስጥ በምንሄድበት ቦታ ውስጥ እንዳንፈራ የሚያደርገን ያንተ መገኘት በኢየሱስ ክርስቶስም እንዲከተለን በትርህና ምርኩዝህ እነርሱ እንዲያጽናኑ እግዚአብሔር በኢየሱስ ክርስቶስም እንጸልያለን። በተለያየ ነገር ውስጥ እያለፉ ያሉ፣ በሞት መሃል እያለፉ ያሉ፣ በጭንቅ ባህር ውስጥ እያለፉ ያሉ አባቴ በጌታ በኢየሱስ ክርስቶስ ወጣቶች በኢየሱስ ክርስቶስ ስም በዲፕሬሽን ውስጥ እያለፉ ያሉ፣ በህመም ውስጥ እያለፉ ያሉ፣ በተለያዩ እግዚአብሔር ሆይ ወጥመድ ውስጥ የተያዙ አንተ ከነሱ ጋር እንድትሆን ፍርሃትን ከውስጣቸው እንድታስወግድ ነገር ግን እግዚአብሔር በትርና ምርኩዝ እንዲያጽናናቸው እንዲያበረታቸው በጌታ በኢየሱስ ክርስቶስ እንጸልያለን። አባቴ በኢየሱስ ክርስቶስም እንድትረዳቸው ሁሉንም እንድትረዳ ልጆች በአንተ እንዲረዱ
እንዲወዱ በትርና ምርኩዝ እግዚአብሔር እንዲረዳቸው እንድትጠብቃቸው አባቴ በጌታ በኢየሱስ ክርስቶስ እንጸልያለን። አንተ ረዳቱ የሆንከው ወድቆ አይወድቅም። አንተ ረዳቱ የሆንከው ተይዞ በዛው አይቀርም። ነገር ግን ቆመ ሲባል ይቀጥላል፣ ወደቀ ሲባል ታስቀጥለዋለህ፣ ታቆመዋለህ። በጌታ በኢየሱስ ስም በተለያየ ሁኔታ ውስጥ እያለፉ ያሉ፣ በሞት ጥላ መካከል እያለፉ ያሉ በኢየሱስ ክርስቶስ ስም የፍርሃት መንፈስ ከውስጣቸው እንዲወጣ አንተ ራስ መግዛትን የፍቅርን የኃይልን እንጂ የፍርሃትን መንፈስ አልሰጠህንምና በተለያየ ፍርሃት ውስጥ የተዋጡ ጨለማ ፍርሃትን በውስጣቸው ያስቀመጠ እግዚአብሔር በኢየሱስ ክርስቶስ ሕዝብህን በበትርና በምርኩዝህ እንድታጽናና እንጸልያለን። ቤተክርስቲያን በዚህ እንድትጽናና በተለያየ ሁኔታ ውስጥ የገቡ እግዚአብሔር በኢየሱስ ክርስቶስ እንድታጽናና እንጸልያለሁ። በፊታችን ገበታ እንድታዘጋጅልን በጠላቶቻችን ፊት ለፊት ራሳችንን በዘይት እንድትቀባ ጽዋችንም የተረፈ ይሆን ዘንድ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አባቴ በጌታ በኢየሱስ ስም መርጠን ላንተ የሚሆነውን መርጠን እንኖር ዘንድ ገበታ በፊታችን እንዲዘጋጅ በስራ ያሉ እግዚአብሔር ሆይ የስራ ምርጫ እንዲሆንላቸው በተለያዩ ቦታዎች እግዚአብሔር ምርጫ እንዲበዛላቸው እንጸልያለን። ጠላቶች ፊት ለፊት ራሳችንን በዘይት እንድትቀባ ቀንዳችን ከፍ ከፍ እንዲል በኢየሱስ ክርስቶስ እንጸልያለሁ። ለቤተ ክርስቲያን እንጸልያለሁ። በጠላቶች ላይ እንዲቀቡ በበቀል ቅባት እንዲቀቡ በተለያየ ቅባት እግዚአብሔር በኢየሱስም እንድታስነሳ በመንፈስ እንድትቀባ ቸርነትና ምሕረትህ ዘመናችንን ሁሉ እንዲከተል በጌታ ቤትም ለዘላለም እንኖር ዘንድ ትረዳን በኢየሱስ ክርስቶስ ጸለይን። አሜን።